ከአረቦች ጋር እንዴት በሰላም እና በፍቅር መኖር እንችላለን? እያንዳንዳችን አስተውለን ልንተገብረው የሚገባን አንድ ነገር አለ። እሱስ ምንድን ነው? ሰላም ውድና የተከበራችሁ የሔዋን ቲዩብ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሁላችሁም ሰላም ብያለሁ። ከረጅም ጊዜ በኋላ እንግዲህ ዛሬ በአዲስ ቪዲዮ ተመልሻለሁ። የዛሬው ቪዲዮ ትንሽ ለየት ያለ ነው ማለት ሁላችሁንም በቂ ይጠቅማል ብዬ ነው። ማለት ሁላችንም ጋር ያለ ጠጠር ያለ ነገር ጠጠር ያለ ችግር አለና ለዛ ችግር መፍትሄ ይሆናል ብዬ አስባለሁ። ቪዲዮ ላይክ በማድረግ ጀምሩ። ከተመቻችሁ ሼር፣ ሰብስክራይብ በማድረግ እኔንም አበረታቱኝ። ለጓደኞቻችሁም ሼር አድርጉላቸው። በእንደዚህ አይነት ስቃይ ውስጥ ያሉ እህቶች ካሏቸው ሼር አድርጉላቸው፣ ይጠቀሙበታል ብዬ አስባለሁ። ወደ ቪዲዮ እንግዲህ ምንድን ነው ካላችሁኝ፣ ምንድን ነው የምንጠቀምበት ካላችሁ ማለት ነው ውድ እህቶቼ፣ ሁላችሁም እዚህ በስደት ያላችሁ በአረብ ሀገራት ውስጥ ከአሰሪዎቻችሁ ጋር ወይም ከአለቆቻችሁ ጋር እንዴት ተስማምታችሁ መኖር አለባችሁ? እንዴት ተስማምታችሁ ከእነሱ ጋር በፍቅር እንዴት ነው መኖር የምትችሉት? በፍቅር ከእነሱ ጋር ለመሆን ምን ማድረግ ነው ያለብን ብላችሁ ሁላችሁም ራሳችሁን ጠይቁን። በመጀመሪያ በፍቅርም እየኖራችሁ ያላችሁ ፍቅራችሁን ለማዝለቅ ደግሞ እኔ ዛሬ እንደገጠመኝ አይነት አንድ እህት የገጠማትን አጫውታኝ ነው እና እንደሱ አይነት ችግር ያለባችሁ ደግሞ ከዚህ ቪዲዮ በኋላ በእርግጠኝነት በዛ ችግር አትቀጥሉም ብዬ አስባለሁ። ምክንያቱም ለእናንተ ትልቅ ለውጥ ያመጣል ብዬ ነው ይህን ቪዲዮ ለመስራት ዛሬ የወሰንኩት ማለት ነው። እና ምንድን ነው ካላችሁኝ፣ እዚህ አረብ ሀገር ያሉ ሰራተኞች አብዛኞቹ ማለት በሚችለው ደረጃ ኢትዮጵያን የሆኑ ልጆች በጣም በቃ እንዴት ነው ራሳቸው እንዲነካ አይፈልጉም። ራሳቸውን በጣም ነው የሚያስከብሩት። ይሄ በትልቅ ነገር መሰመር ያለበት ጉዳይ ነው። ራሳቸውን አያስከብሩ ሳይሆን እያልኩ ያለሁት ክብራቸው በማይነካ መልኩ እንዴት ከነሱ ጋር አብረው መሄድ ይችላሉ? ክብራቸውን በማይነካ መልኩ እንዴት ከአሰሪዎቻቸው ጋር በፍቅር መቀጠል ይችላሉ? ታውቃላችሁ፣ ሁሉም ነገር ከባድ ነው። አረቦች እሺ የሚላቸውን ሰው ደግሞ በጣም ነው የሚወዱት። የእኛ ችግር ደግሞ እሺ የምትለዋን ቃል አለመጠቀማችን ነው። ካያችሁ የሌላ ሀገር ሰራተኞች ሰሩም አልሰሩም በቃ እሺ ነው የሚሉት። እሺ ይላሉ ግን አይሰሩም። እኛ ግን እሺ አንልም፣ ግን ደግሞ እንሰራለን። በጣም ኃይለኞች ነን። በኃይለኛ በመሆናችን ደግሞ አብዛኞቹ አይወዱም። ምክንያቱም እነሱ የበላይነታቸው መረጋገጥ ስለሚፈልጉ፣ እነሱ ገዢ መሆናቸው እንዲታወቅ ስለሚፈልጉ እኛ ኃይለኞች እንድንሆን አይፈልጉም። እና ምንድነው እህቴ የገጠማት በጣም ተቆጪ ናት። እኔ ያጋጠመች ልጅ ማለት ነው። በጣም ነው የምትቆጣው። እንዲናገሯት አትፈልግም። እነሱ ደግሞ እሷን የበታች እንደሆነች ማሳየት ይፈልጋሉ። እንዴት ነው አሁን ለምሳሌ የሆነ ነገር አዛት እሺ ካላለች ደግማ ታዛታለች። እሺ እስከምትላት ድረስ በቃ ደጋግማ ትነግራታለች። ልጅቷ ደግሞ ይሄን ነገር አትፈልግም። አንዴ የተነገረኝ አይደል እሰራለሁ፣ ሰማለሁ፣ ለምን እንደዚህ ትለኛለች የማለት ጸባይ ያለባት እና ከመጣች ጀምሮ 6 ወር ምናምን ሊሆናት ነው። 6 ወር ሙሉ ሰላም የላትም። 6 ወር ሙሉ እንደተጣላች ነው። 6 ወር ሙሉ በቃ ሁሌ ሄዳለሁ እንዳለች እነሱም እስካሁን ድረስ አልመለሷትም ወደ ቢሮ ማለት ነው። እንድትሄድ አልፈቀዱላት ወይ በሰላም በቤት ውስጥ አልኖረች። ልጅቷ አሁን አይምሯ በጣም እየተበዘበዘ ያለው ራሷ በቃ እየታመመች ነው ያለችው። ምን ባለመሆኗ ምክንያት፣ እሺ ባለማለቷ ምክንያት። እነሱ እሺ የሚላቸው ሰው በጣም ውስጣቸው ነው እና እስኪ እሺ ማለት እንልመድ። እሺ ብንል እኮ ምንም የሚቀንስብን ነገር የለም አይደለ? በቃ አንዴ ለስራ እስከወጣን ድረስ አዛዣችን ወይ ደግሞ አለቃችን ያለንን ነገር እሺ በማለት ልንተገብረው ያስፈልጋል ብዬ አስባለሁ።
እና ከእነሱ ጋር ፍቅር ከሆናችሁ እነሱ ስራ አይደለም የሚያስጨንቃቸው። እውነት ልንገራችሁ ስራው አይደለም፣ ከምንም በላይ የእነሱ ክብራቸው ነው የሚያስጨንቃቸው። እኔ ካየሁት ነው የምናገረው። እና ክብራቸውን በጣም ነው የሚወዱት። በጣም በቃ እዛ ቁጭ ብላ የሆነ ነገር አምጪ ስትልሽ እሺ ስትያት ውስጧ ነው። ባታመጪ እኮ ችግር የለውም እሺ ካልሻት ግን ውስጧ ነው። በቃ እንዳከበርሻት ነው የሚሰማት ማለት ነው። እናቶቼ ብልጥ ሁኑ፣ በጣም ብልጥ ሁኑ። አንድ ነገር ተናገሩኝ ብላችሁ ስሜታዊ አትሆኑ። ስሜታዊ መሆን እዚህ ሀገር አይሰራም። ራሳችሁን ከመጉዳት ባለፈ ሌላ የሚጠቅማችሁ ነገር ምንም ነገር የለም። ስሜታዊ አትሆኑ። ይችን ስሜታዊ የምትሏትን ነገር ወደ ጎን አስቀምጧት። በቃ እዛው በሀገራችን ስንመለስ እንደ እግዚአብሔር ፍቃድ በሰላም ስንመለስ ያኔ እንቀጥላታለን። አንድ ነገር ሲናገሩን ይሄን ቁጥጥ የምንለውን ነገር ስንመለስ እዚህ ሀገር አይሰራም። ክብራችሁን ማስጠበቅ ባለባችሁ ነገር፣ ክብራችሁን የሚነካ ነገር ዝም በሉ እያልኩ አይደለም። ይሄን ነገር አስምሩበት። ግን ደግሞ በቃ አሁን ለምሳሌ እኔ ልጅቷ በጣም ማለት በቃ እየነገርኳት ነበረ። ዛሬ ቀን ሙሉ ከኔ ጋር ነበር ሁላ የዋለችው እና ተጣልታ ማለት ነው። በቃ እንደዚህ እያለቀሰች ምናምን አንቺ ያልኳትኝ በቃ ለምን እንትን ትያለሽ? እኔ አሁን እኔ ነው ምሳሌ የሚያደርጉላት ማለት ነው። እኔ እኮ ችግር ሳይኖር ቀርቶብኝ አይደለም፣ በጣም ችግር አለ፣ ግን ምሳሌ ያደርጉላታል። እነሷ እንደዚህ 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 በቃ እቺ ሲናገሯትም መልስ ትሰጣለች። እነሱ ደግሞ መልስ የሚሰጣቸውን ሰው አይወዱም። ይህን ታውቃላችሁ። እና መልስ ትሰጣቸዋለች። ሲናገሩ እነሱ መልስ ትሰጣቸዋለች። ሲቆጡም ለምን ተቆጡኝ ብላ በቃ ፌንት ነው የምትሰራው። ድምጿን ከፍ አድርጋ ትናገራለች፣ ትጮኋለች፣ ምናምን ትቆጣቸዋለች ምናምን ነው። ይሄ ጸባይ፣ እንደዚህ አይነት ጸባይ ያላችሁ ሰዎች እዚህ ሀገር አይሰራም። ከዚህ ሀገር ጋር አብሮ አይሄድም። ይችን ጸባይ ከኢትዮጵያ ስንወጣ ነው እዛችሁ እንደ ኤርፖርት ተሰናብተናት መምጣት ያለብን። እና ውዶችዬ ራሳችሁን ማስከበር ባለባችሁ መንገድ፣ እነሱን ክብር የሚሰጧችሁ ስታከብሯቸው ነው። ባይዘዌ ስታከብሯቸው ያከብሯችኋል። እየናቃችኋቸው እንደዚህ ሲያዟችሁ ፊታችሁን እያዞራችሁ ወይስ ሲጮሁ ደግሞ ጮች ደግሞ ብላችሁ እናንተ ከእነሱ ጋር ከምጮሁ ከሆነ ይሄ በቃ ያለቀለት ጉዳይ ነው። እዛ ቤት በምንም ታምር በሰላም አትኖሩ። ከምንም ነገር በላይ ሲናገሯችሁ መልስ የምትሰጡ ልጆች እውነት ነው የምላችሁ፣ እውነት በምንም ታምር ከእነሱ ጋር በሰላም እዛ ቤት መቀጠል አትችሉም። አሁን እቺ የማውቃት ልጅ እንደዛ ነው እየሆነች ያለችው። ሰላም አግኝታ አታውቅም ቤት ውስጥ። ለምን? በራሷ ችግር ነው። ሲናገሯት መልስ ትሰጣለች። አንድ ነገር ደግሞ የሆነ ከተቆጧትም በቃ ቀን ሙሉ ስታለቅስ ነው የምትውለው። ፊቷን አዞራ በቃ የሚሏትንም አትሰማ፣ የሚያዟትንም እንትን ትላለች ማለት ነው። እና እንደዚህ አይነት ነገር ባታደርጉ፣ ሲያዟችሁ እሺ ብትሉ እና ማክበር ባላባችሁ መንገድ ደግሞ ክብር ብትሰጧቸው ክብሩ ለእናንተ ተመልሶ ይመጣል ማለት ነው። ስታከብሯቸው ያከብሯችኋል። ግን እነሱ ሲናገሩ በንቀት የምትመልሱ ከሆነ፣ በንቀት አይን የምታዩቸው ከሆነ፣ ሲጠሯችሁ አቤት የማትሉ ከሆነ፣ ይህን ስሪ ብለዋችሁ እሺ ባሰሩት አይደለም ካልሰራችሁ አይደለም ያልኩት፣ እሺ የማትሉ ከሆነ እዛ ቤት በሰላም ለመቀጠል ያዳግታችኋል። እነሱ አንደኛ ነገር እሺ የሚላቸውን ሰው ስለሚወዱ ማለት ነው። እሺ ማለት ልመዱ በቃ። እነሱ ውስጣቸውን በጣም ነው የሚወዱት። እሺ የሚላቸው ሰው በጣም ነው የሚወዱት። እና ደግሞ ትልቁ ነገር እነሱ ደካማ ጎን አላቸው አይደለ? ደካማ ጎን አላቸው። ለምሳሌ እነሱ ሲቆጡ እናንተ በፍቅር መመለስ፣ እናንተ ከእነሱ ጋር መቆጣት ሳይሆን ምን አደረግኩ ምናምን ብላችሁ ከእነሱ ጋር አብራችሁ መቆጣት ሳይሆን በፍቅር መለስ ማድረግ። ከዛ ጮኋ ሲበርድላት ምን ተመልሳ እኮ ትመጣለች። አኩርፋ እኮ ዝም አትልም፣ ተመልሳ ትመጣለች። ስለዚህ ያኔ ተመልሳ በመጣች ሰዓት፣ ራሷን አረጋግታ በመጣች ሰዓት የሚታያት እናንተ የመለሳችሁላት መልስ ነው። እናንተ እዛ ተቆጥታ በጮሆች ጊዜ እናንተ ላይም ስጮህ፣ እናንተን በቁጣ ከጮኋችሁ ሰላም አይወርድም ማለት ነው። ተመልሳ እናንተ ላይ ሌላ ነገር ነው የምታድበው።
ስለዚህ እናንተ ምን ታደርጋላችሁ? ብልጥ ሆናችሁ እሷ በሌላ ነገር ተናዳ ይሆን በእናንተም ተናዳ ይሆን ስጮህ በፍቅር መያዝ፣ እሺ ይቅርታ ብላችሁ እልፍ ማለት በቃ አጠፋችሁም አላጠፋችሁም እሺ ይቅርታ ብላችሁ ዞር ማለት። እነሱ በተናደዱ ሰዓት ሰማይ ምድር እዚህ ጋር ቢዘረጋ በራሳቸው ካልተረጋጉ በስተቀር በእናንተ ንግግር እንትን አይሉ። ያላጠፋችሁትን ነገር አጥፍታችኋል ብለው እየተቆጡ እየተናገሩ ከሆነ እናንተን ያላጠፋሁም ብላችሁ በዛ ሰዓት ድርቅ ብትሉ አይመልሳቸውም። በራሳቸው ሰዓት ተረጋግተው ሲመጡ ነው። ከዛ ከተረጋጉ በኋላ እኔ እኮ አልነበርኩም ማለት ትችላላችሁ ካለፈ በኋላ። ግን በሰዓቱ እነሱ በጣም በተናደዱበት ጊዜ መልስ አትስጧቸው። ይቅርታ ብላችሁ ከፊታቸው ዞር በሉ። ይሄ ትልቅ ምክሬ ነው ለውድ እህቶችዬ። እንግዲህ ተጠቀሙበት። እውነቴን ነው። እኔ ከታዘብኩት ነው ከገጠመኝ ነገር አይቼ ነው እንትን ያልኩት እና አዳዲሶች ብዙ ልምድ የሌላችሁ ልጆች፣ ልምድም ያላችሁ ደግሞ በእንደዚህ አይነት ነገር የተቸገራችሁ ልጆች ይህ ቪዲዮ ለእናንተ ነው። በደንብ ስሙት። ያው በደንብ አላብራራሁላችሁም። እንግዲህ ከተቻለኝ በሌላ ቪዲዮ መመለሳለሁ። ግን ባለችው በተናገርኳት ነገር ለመጠቀም ሞክሩ። ብልጥ ልጅ እየበላ ነው የሚያለቅሰው እንደሚባለው ይችን ምክር እስኪ ለመተግበር ሞክሩ። 1-2 ሙከራ አድርጉ እና ህይወታችሁን በሰላም ኑሩ። ሁሌ ከለቅሶ ከማዘን ከብስጭት ውጡ። ስሜታዊ አትሁኑ። በትንሽ ነገር አይክፋችሁ። አምናችሁበት ነው የመጣችሁት አይደል እንዴ? ምን ይላል መሰላችሁ? አንድ አባባል አለ፣ ስንደርስበት ናቅ ነው እንጂ አሁን ያለንበትን ቦታ የሆነ ጊዜ በጣም ስንፈልገውና ስንመኘው ነበር አይደል? ስንት መስዋዕትነት ተከፍሎ እዚህ እንደምትመጡ እያንዳንዳችሁ ታውቃላችሁ። በስንት ብድር በስንት ስቃይ እዚህ ለመምጣት የሰፈር ሰው የሀገር ሰው አስቸግራችሁ ነው እዚህ የምትመጡት። ማንም ተነስቶ ብድግ ብሎ እዚህ ቁጭ ያለ የለም። ከፓስፖርት ማውጣት ጀምሮ እያንዳንዷን ስቃይ እናንተ ታውቋታላችሁ። እና መታችሁ ደግሞ ብልጥ ሆናችሁ ኑሩ። እንደዚሁ በገገመው ከፊት ለፊት ብቻ አትዩና ወደ ግራ ወደ ቀኝ ወደ ኋላ ወደ ጎን እዩ እና ብልጥ ሆናችሁ ህይወታችሁን በሰላም ኑሩ። ላለው አመሰግናለሁ ስለተከታተላችሁኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ ባይ